ከውርስ ጋር በተያያዘ ልታውቋቸው የሚገቡ ነጥቦችን በተመለከተ አንዳንድ ነጥቦችን አነሳላችኋለሁ፣ ጠቃሚ ነጥቦች። ያው እንግዲህ ውርስ የሚባለው ሀሳብ የሚመጣው የምትወርሱ ሰው ሲሞት ነው የሚፈጸመው። ካልሆነ ኑዛዜ አይደለም፣ ስጦታ ነው። ስለዚህ ያ የምትወርሱ ሰው በሚሞትበት ጊዜ ወይም ያ የምትወርሱ ሰው በመሞቱ ምክንያት የውርስ ሀሳብ ካላችሁ፣ የሚወረስ ነገር ካላችሁ የምታደርጓቸው ጥንቃቄዎች ምንድን ናቸው? በመጀመሪያ ተገቢውን ጊዜ ጠብቃችሁ፣ የሀገራችን ባህልና ስርዓት አለ፣ መብታችሁ ነው በማግስቱ ሄዶ ተገቢውን ማድረግ። ግን የሀገራችን ባህልና ሴት ባከበረ መልኩ ወይም ራሳችሁ እንደ ፍላጎታችሁ በተቻለ ፍጥነት የወራሽነት ማስረጃ ከሚመለከተው ፍርድ ቤት ማግኘት። አዲስ አበባ ከሆነ የአዲስ አበባ ከተማ ፍርድ ቤቶች፣ ክልል ከሆነ እንደ ክልሉ ለዚህ ጉዳይ ስልጣን ለተሰጠው አካል ጋር በመሄድ በአንድ ዓመት ውስጥ ይህን ብትፈጽሙት መልካም ነው። በውርስ ሀብቱ ላይ የምትጠይቁት ንብረት በሌላ ሰው እጅ ተይዞ ከሆነ ደግሞ ያንን ሀብት የያዘው ሰው ወራሽ ከሆነ በ3 ዓመት ውስጥ፣ ወራሽ ያልሆነ ሰው ከሆነ ደግሞ በ10 ዓመት ውስጥ ንብረቱን እንዲለቅላችሁ የውርስ ሀብቱን እንዲሰጣችሁ መጠየቅ አለባችሁ። በደፈናው ግን መብታችሁን ሳትጠይቁ መቆየት፣ በመብታችሁ ላይ ተገቢውን ስርዓት ሳትፈጽሙ መቆየት መብታችሁ ኤክስፓየር እንዲያደርግ ያደርጋል። ይርጋ ይባላል በሕጋቸው። ሁለተኛ፣ ቀጥላችሁ ማድረግ የሚገባችሁ ነገር በጉዳዩ ላይ ውርስ ሀብት እንዲጣራ መጠየቅ። ወራሽነት ማስረጃችሁን ወስዳችኋል፣ ቀጥላችሁ የውርስ ሀብት እንዲጣራ ወይ ራሳችሁ የውርስ አጣሪ ሆናችሁ እንድትሾሙ መጠየቅ ወይም ደግሞ ሌላ ሰው ፍርድ ቤቱ ባለሙያ መድቦላችሁ ውርሱ እንዲጣራ መጠየቅ ትችላላችሁ። የውርሱ ሀብት ተለይቶ የሚታወቅ ከሆነ አከራካሪ ካልሆነ የውርስ ሀብት እንዲጣራ መጠየቅ ሳያስፈልጋችሁ በቀጥታ እንዲህ አይነት ንብረት የከሌ አውራሼ ንብረት ስለሆነ የአባቴ፣ የእናቴ፣ የአያቴ፣ የወንድሜ በምትክነት የምትወርሱ ከሆነ ስለሆነ ንብረቱን ልካፈል እንደየድርሻችሁ እንደየብዛታችሁ ብላችሁ በቀጥታ መጠየቅ ትችላላችሁ። አንዳንዴ የሚወረሰው ንብረት ለሆነ አንድ ሰው ተሰጥቶ ሊሆን ይችላል። በስጦታ ለሆነ አንድ ሰው በስጦታ ተሰጥቶ ከሆነ እንዴት ነው የሚደረገው? ሟች በሕይወት እያለ በንብረቱ ላይ የፈለገውን የማድረግ መብት አለ። ቢሸጠው፣ ቢለውጠው፣ ቢሰጠው፣ ቢያፈርሰው፣ ቢክበው የእሱ መብት ነው። የውርስ ሕግም ይህንን ፍላጎቱን ነው ለማስፈጸም ሙከራ የሚያደርገው እሱ ኑዛዜ ካላደረገ። ስለዚህ ለምሳሌ አንድ ቤት ነው ያለው። ያንን ቤት ለሆነ ኤክስ የሚባል ሰው ሰጥቶታል። ኤክስ ለሚባል ልጁ፣ ሌሎች ልጆች ምንድን ነው መሆን ያለባቸው? ስለዚህ ይሄ ኤክስ የሚባል ስጦታ የተቀበለ ሰው ከወራሽ ከሟቹ ሌሎች ኑዛዜዎች ጋር አብሮ ለመካፈል ፍላጎት ካለው የቤቱን ግምት መልሶ ቤቱን በተሰጠበት ጊዜ በ2014 ከሆነ ቤቱ ለልጁ የተሰጠው ያ ቤት በ2014 የነበረው የገበያ ግምት ወጥቶ የዛን ግምት ወደ ውርስ ሀብቱ መልሶ ነው ከሌሎች ንብረቶች መካፈል የሚችለው። ያንን ካላረገ በስተቀር ከሌሎች ቀሪ የሟች ሀብቶች የመካፈል መብት የለውም። በቃ ያለኝ ይበቃኛል ብሎ መቅረት አለበት እንጂ የተሰጠውንም ተቀብሎ እንደገና ደግሞ ከዚህኛው መካፈላለሁ ማለት አይቻልም። ግን ካልፈለገ አይ እዛ እንደፈለጋችሁ አድርጉት እኔ ተሰጥቶኛል ይበቃኛል ብሎ መተው ግን ይችላል። 3 በውርስ ሕጋችን መሰረት 2 ሀሳቦች አሉ። ከውርስ መንቀልና ለውርስ ያልተገባ መሆን። በውርስ መንቀልና ለውርስ ያልተገባ በመሆን መካከል ያለው ልዩነት ምንድን ነው? የውርስ መንቀል ማለት አውራሹ በንብረቱ ላይ የፈለገውን ነገር የማድረግ መብቱን ከማስከበር አኳያ በኑዛዜው መሰረት አንድ ሰው ከኑዛዜው እንዳይካፈል ማድረግ ማለት ነው። ከኑዛዜው መንቀል ማለት ከኑዛዜው በሚነቅልበት ጊዜ ምክንያት መስጠት አለበት። ዝም ብሎ በዘፈቀደ መንቀል አይቻልም። በተለይ ወደታች የሚቆጠሩ ወራሾችን፣ ያ ማለት ልጅን ማለት ነው። ወይም የልጅ ልጅን አባቱ ከሌለ ማለት ነው። የልጅ ልጅ ሲሆን የልጁ አባት ማለት ነው፣ አያቱን በሚወርስበት ጊዜ። ምክንያቱ ግን በቂ መሆን አለበት። ይሄ ምክንያት በቂ ነው በቂ አይደለም የሚለውን የሚወስኑ ዳኞች ናቸው። ግን ያ ለምሳሌ አንድ ሰው በቂ ምክንያት ሰጥቶ በዚህ ምክንያት
ከውርስ እንዲካፈል አልፈልግም ብሎ አንድ ሰው ተናዞ ቢሞት ያ እዛ ኑዛዜ ውስጥ ያለውን ነገር እኔ በፍጹም አላደረኩም ውሸት ነው ማለት ግን አይችልም። እውነትም ሆነ ሐሰት ከውርስ መንቀል መብቱ ነው። ዋናው በቂ ምክንያት መስጠት ነው የሚጠበቅበት። ከውርስ ያልተገባ መሆን ማለት ደግሞ ይለያል ከዛኛው። ይሄን ህግ ነው ያስቀመጠው። ያኛውን ተናዛዡ በኑዛዜው ላይ የሚገልጸው ሐሳብ ነው። ይሄኛው ግን ህጉ ላይ የተገለጸ ሐሳብ ነው። አንድ እንግሊዘኛ አባባል አለ፣ ወይም በሌሎች ሀገሮች የሌጋል ጁሪስፕሩደንስ የዳበረ ሐሳብ ነው። ኖ ዋን ኢዝ ቤኔፊትድ ፍሮም ሂዝ ሮንግ ዱይንግ የሚል። ማንም ሰው ከስህተቱ አይጠቀምም። ይህንን መሰረት ያደረገ ነው ለውርስ ያልተገባ መሆን ወይም አንወርዚነስ ማለት ነው። ከውርስ ያልተገባ የምትሆነው ምንድን ነው? ለምሳሌ በተናዛዡ ላይ ወንጀል ፈጽመህ ከሆነ